የአራቱ ጠፈርተኞች ወደ ጨረቃ የሚያደርጉት ጉዞ በተሳካ ሁኔታ እንደቀጠለ ነው። ነገር ግን ጨረቃ በምድር ዙሪያ እየዞረች እንደሆነ ይታወቃል። ስለዚህ እነዚህ ጠፈርተኞች በሚሄዱበት ሰዓት ጨረቃ ቆማ ትጠብቃቸዋለች ወይ የሚል ጥያቄ ካለባችሁ እንዴት ነው የሚሄዱት ወይንም ምህዋሩና ትራጀክተሪው ምን ይመስላል የሚለውን ያሳያችኋለሁ ማለት ነው። ከትላንት በስቲያ እነዚህን ጠፈርተኞች የያዘችው መንኮራኩር ወይንም ኦራይን ካፕሱል የምንላት ትራንስ ሉናር ኢንጀክሽን የሚባል በርን አካሄዳለች። ማለትም ምህዋር ማስተካከል ማለት ነው። ይህ ምህዋር ደግሞ ወደ ጨረቃ የሚያደርሳቸው ምህዋር ነው። ትራንስ ሉናር ኢንጀክሽን ይባላል። ወደ ጨረቃ ከ4 ቀን በኋላ ስለሆነ የሚያደርሱት የሚወስድባቸው ጊዜ 4 ቀን ስለሆነ፣ ስለዚህ ጨረቃ ከ4 ቀን በኋላ በምድር ዙሪያ ወደምትደርስበት ምህዋር ነው የሚጓዙት። በምስሉ ላይ እንደምታዩት ከምድር ተነስተው ወደ ጨረቃ የሚሄዱበት አቅጣጫ ጨረቃ አሁን የሌለችበት ነገር ግን ከ4 ቀን በኋላ ጨረቃ ወደምትደርስበት ምህዋር ነው ሲጓዙ የምታዩት በዚህ ምህዋር ላይ ወይንም በዚህ ትራጀክተሪ ምስል ላይ ማየት ትችላላችሁ ማለት ነው። በዚህ ፖይንት ላይ ከጨረቃ ጋር ይገናኛሉ ማለት ነው። በዚህም ከዚህ በፊት በአፖሎ ተይዞ የነበረውን የሰው ልጆች ከምድር ርቀው የሄዱበትን ርቀት በእነዚህ ይሰበራል ማለት ነው። ሳይንሳዊ መረጃ የምትፈልጉ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። የተሰማችሁን ኮመንት ላይ ያሳውቁኝ።